ወይ ጉድ እነዚህ ምን አለች መሰላችሁ? አብርሽ እንዳይቆጣችሁ አትናገሯት ሚስቴ ሊላችሁ ይችላል ብላለች። እንግዲህ እነዚህ የአብርሽ አይዲያ እኮ አንዳንዴ አስቸጋሪ ነው። አብርሽ ሳልል ባይዘዌ ስንት ወር ሆነኝ? 6 ወር ባይዘዌ ወዶቼ ማለት ነው። እዚህ ጋር እስቲ አንድ እህታችን ከስደት ያወጋችኝን ነገር አንዳንድ ልበላችሁ ማለት ነው። ትምህርትም ይሰጣል እዚህ ጋር አብሶ ያላገባችሁ እህቶቼ ባል የሌላችሁ ፍቅረኛ የሌላችሁ ከእንደዚህ አይነት ነገር መማር ትችላላችሁ። ገባችሁ? ምን አይነት ወንድ ማግባት እንዳለባችሁ የምታገቡት እድሜ በቃ ያኔ ምን አይነት ወንድ ማግባት እንዳለባችሁ በህይወታችሁ ላይ ያኔ ብርን ማስቀደም እንዳይለባችሁ እና እስቲ ዲስከስ እናደርጋለን ውዶቼ። ሆኖም ግን ያው እኔ አላመንኩም ነበር ማናት ነፂና አብርሽ ፍቅረኛሞች እንደነበሩ ሪያድ ያለች እህታችን ነግራኛለች ማለት ነው። እና እስቲ ዲስከስ እናደርጋለን። ያው ትምህርት ነክ ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የኔና ልዩና ቻናል እንዴት ናችሁ? ሰላም ናችሁልኝ? ባይዘዌ ሳያገኝ ሰው ቻናል ነው የኔ ቻናል አይደለም። ግን ያው ብዙ እየጫንኩበት አይደለም ከጊዜ አኳያ ከጭቅጭቅም ብዙ መጫን ጥሩ አይደለም። ግን የነፂ ነገር በጣም ስለገረመኝና ብዙ እህቶቻችንን መማርም እንዳለባቸው ነው። ለብር ብለው ባላቸውን የሆነ ያኔ በቃ ብዙ ነገሮችን መማር አለብን ማለት ነው። እና ሁላችሁም ይሄን ቪዲዮ አዳምጡት። አንድ ሰው ቢያዳምጠው ኢት ኢዝ ግሬት። ለምን እኔ ነፂ እጮኛው ናት ብዬ አላስብም፣ ፍሬንድ ናት ብዬ አላስብም። ሪሊውን ነው የምነግራችሁ። ግን የሚመስለኝ ምንድነው ያው ቡታጅራ ውስጥ ብዙ ሰው ተቀጥረው በዚህ ነገር ይሰራሉ። ሪያሊቲው ነው የምነግራችሁ ይሄ ነገር ማለት ነው። ገባችሁ? ከመጀመሪያውኑ ቦይፍሬንድ ገርል ፍሬንድ ሆነው ሳይሆን በብዛት ዩቲዩብ ላይ ሲሰሩ ነው ከመቀራረብ ከመቀራረብ ዩቲዩብ ላይ ደግሞ አስቸጋሪ ነው ያኔ ፍቅር ይዛል ማለት ነው። ከመነካካት ከመቀራረብ ወደ ፍቅር ይገባል። እና ምን መሰላችሁ ዶቼ እዚህ ጋር በጣም የገረመኝና እኔ ራሴ ፍቅር 5 ዓመት ከሆነች ነፂ 4 ዓመት ከሆነች 9 ዓመት አብርሽ በስንት ዓመቱ ነው ቆይ የጀመረው ብዬ በጣም ካልኩሌት ሆኖብኝ ነበር። ግን እዚህ ጋር ፍቅር ተከፍሏት እንደምትሰራ ተነገረኝ። ሪቪው ነው የምነግራችሁ። ፍቅር ተከፍሏት ነው የምትሰራው። ያኔ ያው ተለያየ ለድራማው ላይ ዲያው ምናምን ያው ውሸቱ ምናምን ያው ዋናውን ፋብሪካ ነው ታውቃላችሁ። እና ከፍቅር ጋር ተከፍሏት ነው። ትክክለኛ ፍቅረኛ የነበረችው ነፂ ናት። እኔ ግን በቃ ለራሴ ቤት ስራ ሆኖብኝ ነበር። ሪያሊቲው ነው። እኔ ስለና አብርሽ ቪዲዮ መስራት ቆይቻለሁ። 6 ወር አልፎኛል። አይ ነው እና ግን ምንድነው የነፂ ነገርና የፍቅር 5 ዓመት ከሆነች ነፂ 4 ዓመት ከሆነች እንዴት ብዬ እላለሁ። ሪያሊቲው ነው የምነግራችሁ። ግን ለካ ነፂ ናት እንጂ ፍቅረኛ ፍቅር በስራ ነው፣ ግንኙነቷ በስራ ነው። ገባችሁ? ሌላው ደግሞ ይሄን አይዲያ እንደዚህ አይነት ነገር እንዲሰሩ ማነው የአብርሽ ስራ ነው። አንዳንዴ ተመልካቾች የመዳም ቅመሞች ሰውን እርስ በእርስ እንትን አትበሉ። ያው ነፂም አብርሽም ያለበት ነው። ግን ብልጥ ከሆናችሁ ትማራላችሁ። በጣም ትምህርት አዘል ነው። ሪሊውን ነው ምን አይነት ወንድ ማግባት እንዳለባችሁ። የኔ ባል ለብር ብላችሁ ያኛውን ከሷ ጋር ስራ እኔ ኮሌጅ ትምህርት ቤት እስከሚሄድ እና ታሪኩን ሲነግሩኝ ያው ነፂ ከአብርሽ ጋር በጣም ሁሉም የሚያውቀው ነው። ሁሉም ፀሐይ የሞቀው በልጅነታቸው ማለት ነው። እንግዲህ የልጅነት ፎንቃ ስብሃናለሁ ይገርማል። እና ቤተሰብ ግን እንዴት ነው እንደዚህ ከምር እና በልጅነት ነው። ከዛም በኋላ ነፂ ተማሪ ናት። እሷ እንደምታወራው ነፂ ልበላት እንጂ ተማሪ ናት። ከዛን እሷ ወደ ኮሌጁ ነው መሰለኝ ወደዛው ስትሄድ አብርሽ ደግሞ ያው ከፍቅር ጋር ያው በብር እየተከፈለ የሚሰሩ የለም እንደዛ ነው ተቀጥራ ማለት ነው። እና ሁሉንም እየቀጠረ ነው የሰራው። ግን ምንድነው ትዳርም ሆነ ወደ ትዳር የሚገባው በመነካካት በመግባባት አንድ ላይ በመላመድ ወደ ፍቅር ውስጥ ይገባል። ገባችሁ? አሁን እዚህ ጋር አብርሽ ትዳር ቢይዝም ነፂ ደግሞ ከነፂ ሳይለያይ ነው። ገባችሁ? አንደኛ ነገር እዚህ ጋር ወንዶች ስታገቡ ሴቶች ብልጡ ነው። በቃ ያኔ አንድ ወንድ የምታገቡት ወንድ ከዚህ በፊት ልጅ ቢኖረው ሚስት ቢኖረው ችግር የለም። ግን ከዛ ነገር ውስጥ ጽድት ማለት አለበት። ገባችሁ? ለምን ህይወታችሁ እንደዚህ ድራማ እንዳይሆን ማለት ነው። ህይወታችሁ በቃ ያኔ በ20 ምናምን እድሜ ውስጥ ተኮኑ ላይፍ እንደዚህ እኔ አንዳንዴ በጣም ነው እኔ እንጃ በጣም ነው ማዝነው። እና ትምህርት ይሆናችኋል።
ባል ብላችሁ ከመሯሯጥ መጀመሪያ ባላችሁን ባክ ከጀርባ ያለውን ነገር ማጣራት። ባይዘዌ ነፂና አብርሽ ተነጋግረው ነው ይሄን ነገር የሚያደርጉት። እኔ እንደዛ ነው የምለው። አብርሽስ እንዴት ፈቀደላት? እኔ ደግሞ ትላንትና የሆነ ቪዲዮ ሰርቻለሁ እዚህ ቻናል ላይ በጣም ቆይቻለሁ ሳልጭን። አብርሽና አንዷ እህታችን ፍቅርን አትናገሩ፣ ለምን እነሱ ብታጅራዎች አይለያዩም፣ የመዳም ቅመሞች እንደ ድሯችሁ መሻከል ውስጥ እንዳትገቡ ብዬ ነግሬ፣ አብርሽ ደግሞ ይሄ ነገር ውስጥ እንዳለ በጣም ነው የሚገርመኝ። ለእህቶቼም በውስጥ መነግረው አብርሽ አለበት ብዬ ይሄው አብርሽ አለበት። ገባችሁ? ሆኖም ግን ያው ስራ ነው። ነፂም እንግዲህ ወደ ኮሌጇ፣ አብርሽ ደግሞ ወደ ምን ወደ ዩቲዩቡ አቀና። ሁሉም እኮ እኔ እነ ማርክ ራሱ ዊና ሪሊቲውን ነው እና ወደ ችግር የለውም። ለነገሩ ግን ምንድነው አሁን አብርሽ አንዳንዴ ነፂንም መሳደብ የለባችሁም። ብልጥ ከሆናችሁ ተማሩ። ብልጥ ከሆናችሁ ስለራሳችሁ ህይወት ተማሩ። ወንድን እንዴት እንደምትገመግሙ እንዴት እንደምታውቁ ምንም ከመሆናችሁ በፊት። ሌላው ደግሞ አንድ ወንድ ገፍቶ ሲመጣ ነው ትዳርም ደስ የሚለው። በቃ ገፍቶ ሲመጣ እንጂ በህዝብ አይደለም። አሁን አብርሽ እኔ ልጅ ነኝ አላገባም እያለ ነው እንግዲህ ከዚህ በፊት በማቻናል ላይ ነው በአላህ ትልቅ ሚዲያ ላይ እና ዛሬ ላይ ደግሞ አልሐምዱሊላህ እንግዲህ አላህ የፈቀደው ነው እሱ ያለው አይደለም። ቢሆንም ግን ምንድነው ሴቶች ተጠንቀቁ ነው ቶታሊ የኔ ሜሴጅ ምንድነው፣ ሴቶች ተጠንቀቁ። ገባችሁ? ተጠንቀቁ። አብርሽ አሁን ከነፂ ጋር ሳይለያይ ነው እንግዲህ ወደ ህይወት የገባው እና ይሄ ሌላው ደግሞ ውዶቼ ማለት ነው እኔ አይዶን ነው ነፂ አሁን እንደምትለው አብርሽን ፈቅጄለት ነው። እንዴት ነው እኔ ቤተሰብስ እንዴት ነው? እኔ እንጃ። እኔ በፊትም ራሴን ያመኛል ስለዚህ ጉዳይ። እንዴት ነው እንደዚህ አይነት ዩቲዩብ ላይ ስሩት ብሎ የሚፈቀደው በገንዘብ የሚሰራው ስራ? እና ነፂም እኔ ፈቅጄለት ነው ላልሽው አጥፍተሻል። ለምን ባልሽ በገንዘብም ቢሆን ከሴቶች ጋር በመነካካት የሚሆን ነገር የለም እንዴ። አንድ እህቴ ባል ከሆነ ሰው እኮ ሌላ ስራ ሰርቶ መብላት ይችላል። ሪሊውን ነው ሲንግል ከሆነ ነው እንጂ ወይ ደግሞ ሁለቱ ጥንዶች ካልሆኑ በስተቀር ነፂም ዛሬ ላይ ነፂም ያደረገችው በጣም አጥፍታለች። ለምን እስከ ዛሬ የት ነበረች? እና እንግዲህ ነፂ እንግዲህ ጉድሽ ፈላ። ያው ወደ ኮሌጇ ተመርቃም ቢሆን ስራ አይኖርም እኮ ዶቼ። ግን ያው እኔ ግራ ይገባኝ አብርሽ 5 ዓመት ሲደመር 4 ዓመት 9 ዓመት እንዴ ፍቅረኛ አለ 2 ፍቅረኛ ብዬ ነበር። አሁን ግን ፍቅር ማለት ከስ በስራ ነው። ወይኔ እናንተ አቤት አቤት አቤት! እንደው ድህነት ነው የሚሻለኝ ከእንደዚህ። እና ውዶቼ ለማንኛውም እወዳችኋለሁ። የኢትዮጵያ ቻናል ነው።